ስደት ለብዙዎቻችን የህልም መንገድ ነው። ለሰብለ ግን ስደት የቁም ሞት ነበር። ዛሬ የምንተርክላችሁ ታሪክ ተራ የተፈጠረ ወሬ አይደለም። በአረብ ሀገር በረሃዎች ውስጥ ተቀብሮ የቀረን ወጣትነት፣ በፈላ ውሃ የተለበለበን አካልና በቆራጥነት ከአመር ላይ የበቀለን ስኬት ነው የምናሳያችሁ። ሰብለ ማን ናት? እንዴትስ ካለችበት ጥልቅ ጨለማ ወጣ የራሷን ግዛት መሰረተች? ሰብለ ከአርሲ ገጠር ወደ ሳውዲ አረቢያ ስትሄድ የ20 ዓመት ወጣት ነበረች። ቤተሰቦቿን ከድህነት ለማስወጣት ያላት ብቸኛ ተስፋ ስደት ነበር። ነገር ግን ገና ሪያድ አየር ማረፊያ እንደረገጠች የጠበቃት የማዳም ፈገግታ ሳይሆን ዛቻ ነበር። ፓስፖርቷ ተቀማ፣ ስልኳ ተሰበረ። ከዚያች ቀን ጀምሮ ሰብለ መሆኗ አብቅቶ ከዳማ ተባለች። ለ4 ተከታታይ ዓመታት ሰብለ የፀሐይ ብርሃንን አላየችም። በቀን 20 ሰዓት ትሰራለች። የሚሰጣት ምግብ ተርፎ የሚጣል ፍርፋሪ ብቻ ነበር። አንድ ቀን የቤቱን ደረጃ ስታጠብ ተንሸራታ ወድቃ እግሯ በከባድ ሁኔታ ተሰበረ። ማዳም ግን ወደ ሆስፒታል ከመውሰድ ይልቅ እየተቅበዘበሽ ነው ብላ ይልቁንስ የፈላ ውሃ አምጥታ እጇን ቀጣቻት። ሰብለ በዛች ሌሊት በህመም ስትጮህ የሰማት አምላኳ ብቻ ነበር። ደሞዝ አልተከፈላትም። ከቤተሰቦቿ ጋር እንዳትገናኝ ተከለከለች። በመጨረሻም ሌባ ናት ተብላ ተከሳ ያለምንም ክፍያ ወደ ሀገሯ ተባረረች። ሰብለ አዲስ አበባ ቦሌ አየር ማረፊያ ስትደርስ የነበራት ሀብት የቆሸሸ ልብስና የቆሰለ አካል ብቻ ነበር። ቤተሰቦቿ ብር ይዛ ትመጣልናለች ብለው ሲጠብቁ፣ እሷ ግን ባዶ እጇን መጣች። መንደሩ በሙሉ አብዳ መጣች እያለ ሲያሾፍባት፣ ሰብለ ለጥቂት ወራት ተስፋ ቆርጣ ጎዳና ላይ ወድቃ ነበር። የሚበላ ካገኘች ትበላለች፣ ካላገኘች በውሃ ታድራለች። ሕይወት ለእሷ ትርጉም አጣ ነበር። ነገር ግን አንድ ቀን ሰብለ በመስታወት ፊት ቆመች። የቆሰለ እጇን አየችው። ይህ ቁስል ሊገለኝ አልቻለም፣ ስለዚህ ሊያጠነክረኝ ይገባል አለች። አንዲት ደግ እናት የሰጧትን 200 ብር ይዛ መርካቶ ሄደች። በዚያች 200 ብር ሎሚ ገዝታ መንገድ ላይ መሸጥ ጀመረች። ሎሚ ስትሸጥ የዋለችባትን ሳንቲም ለቁርስ እንኳን ሳታባክን ቆጠበች። ከሎሚ ወደ ቃሪያ፣ ከቃሪያ ወደ ሽንኩርት እያለች ገቢዋን አስፋፋች። በሳውዲ ያየችውን መከራ ከዚህ በላይ ምን ይመጣብኛል የሚል ብረት የመሰለ ወኔ ሰጣት። ሰብለ ለ2 ዓመታት በቀን አንድ ጊዜ ብቻ እየበላች የቆጠበችውን 50 ሺህ ብር ይዛ አንዲት ትንሽዬ የቅመም መፍጫ ማሽን ተከራየች። ስራዋን ንጽህናና ታማኝነት በሚል መርህ ጀመረች። ሰዎች የስደት ተመላሽ መሆኗን ስለሚያውቁ ጥንካሬዋን ሲያዩ ደንበኛ ሆኑላት። ታዲያሳ ዛሬ ሰብለ የት አለች? ዛሬ ሰብለ በመርካቶ ውስጥ የ3 ትላልቅ የቅመም መሸጫ ሱቆች ባለቤት ናት። የራሷን ዘመናዊ መፍጫ ማሽን ገዝታለች። የሚገርመው ግን ስኬቷ እዚህ ላይ አላበቃም። ዛሬ ሰብለ ከሳውዲ ተባረው ለሚመጡ 12 እህቶቿ ቋሚ የሥራ ዕድል ፈጥራላቸዋለች። ሰብለ ታሪኳን ስትናገር እንዲህ ትላለች። ማዳም ፓስፖርቴን ልትቀማኝ ትችላለች፣ ጉልበቴን ልትበዘብዝ ትችላለች። ነገር ግን አምላክ የሰጠኝን የመስራት ወኔና ማንነቴን ልትቀማኝ አትችልም። አዎ ቅመም እንዲጣፍጥ መወቀጥና መሸጥ እንዳለበት ሁሉ እናንተስ በስደት ያላችሁ እህቶቻችን የሰብለ ታሪክ ምን ያስተምራችኋል? ተስፋ አትቁረጡ፣ የእናንተም ቀን ይመጣል። መልካም ጊዜ። በያላችሁበት ፈጣሪ ይጠብቃችሁ።